በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 1 ከቁጥር 1 የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው። ዓለም ሳይፈጠር ጥበብ ከእርሱ ጋር ነበረች። የባህርን አሸዋና የዝናምን ጠብታ የዘመንንም ቁጥር ማን ቆጠረ? የሰማይን ምጥቀት የምድርንም ስፋት የባህርን ጥልቀትን ጥበብን ማን መርምሮ አወቃቸው? ጥበብ ከሁሉ አስቀድሞ ተፈጠረች። የጥበብ መታሰቢያ ከጥንት ጀምሮ ነው። የጥበብ ምስጢሯ ለማን ተገለጠ? ምስክሯንስ ማን አወቀ? ጥበብ አንድ ነው፣ በሚያውቁት ሰው ዘንድ ፈጽሞ የሚያስፈራ ነው። እግዚአብሔር በዙፋኑ ላይ ጸንቶ ይኖራል። እርሱ እግዚአብሔር ጥበብን ሰራት፣ አስተማራት፣ ሰፈራትም። እንደ ሰው ስጦታ ሰው በስጋዊ ሰው ሁሉ አሳደራት፣ ለሚወዷት ሰዎች ሁሉ ሰጣቸው። እግዚአብሔርን መፍራት ክብር ነው፣ የሚያስመካት ታላቅ ደስታም ነው። ታላቅ ደስታ ያለው ዘውድም ነው። እግዚአብሔርን መፍራት የልብ ተድላ ደስታ ነው። ተድላ ደስታን ይሰጣል፣ ደስም ያሰኛል። በሕይወት የሚኖሩባትን ዘመን ያበዛል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከብራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከእናታቸው ማኅፀን ከተወለዱ በኋላ ለምእመናን ተሰራለች። ከጥንት ጀምሮ ለሰው ተፈጠረች። ከልጆቻቸው ጋር ጸንታ ልትኖር ታመነች። ጥበብን መጥገብ እግዚአብሔርን መፍራት ነው። ምስጢሩን ትገልጠዋለች። በመምህራን ጉባኤ ታላቅ ደስታ መልቷል። በቦታው ትምህርት አለ። የጥበብ ዘውዷ እግዚአብሔርን መፍራት ነው። ፍቅር አንድነትን ያወጣታል፣ ፈጽሞ ያጸናል። ጥበብን ፈጣሪዋን ሰራት፣ ሰፈራትም፣ ለሰውም ገለጣት። የምክርና የእውቀት የጥበብን ምስጢር ገለጠ። የሚያጸኗትንም ሰዎች አገነናቸው፣ አከበራቸው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ስራቷም በሕይወት የሚኖርባት ዘመን ያበዛል። በተቆጣ ጊዜ መከራ ይመጣባታልና ቁጡ አመፀኛ ሰው አይጸድቅም። ጊዜዋ እስክታልፍ ድረስ ቁጣን ታገሳት፣ ኋላ ደስ ታሰኛለችም። ጊዜውን እስክታገኝ ድረስ ነገርህን ሰው ብዙ ሰዎች ጥበብ ይናገራሉ። በመምህራን ጉባኤ መስለው የሚያስተምሩትን ትምህርት አለ። ኃጢአተኛ ሰው እግዚአብሔርን የሚፈራ ሰው ይጸየፈዋል። ጥበብ ከወደድሃት ትእዛዙን ጠብቅ፣ እግዚአብሔርን ጥበብን ይሰጥሃል። ጥበብንም እውቀት እግዚአብሔርን መፍራት ነው። ፈቃዱን ምግባር ሃይማኖት ነው። እግዚአብሔርን መፍራት አትዘንጋ። እየተጠራጠረህ እግዚአብሔርን ሁለት ልብ ሆነህ አታገልግለው። በሰው አፍ አትነስ፣ ከንፈሮችህንም ክፉ ነገር ከመናገር ወስን። እንዳትጎሰቁል፣ ሰውነትህን በመከራ እንዳትወድቅ፣ ራስህን አታኩራ። እግዚአብሔር ሰውረህ የሰራህን ኃጢአት ይገልጥብሃል። እግዚአብሔርን በመፍራት አልመጣህም።